የጠበቅነው የምስራች የናፈቅነው የድል ብስራት ከታንዛኒያ ምድር ከፍ ባለ ድምጽ ተሰምቷል። የኢትዮጵያ የጥበብ አምባሳደር አንጸባራቂዋ ኮከብ ቬሮኒካ አዳነ በ2025 ዚኮሞ አፍሪካ አዋርድስ መድረክ ላይ የድል አክሊል ደፍታለች። ዘንድሮ ኢትዮጵያ በመድረኩ ሁሉ አልተቻለችም። ቬሮኒካም በሄደችበት ሁሉ የድል አዝመራን እየሰበሰበች የሀገራችንን ሰንደቅ ዓላማ በምስራቅ አፍሪካ ሰማይ ላይ በኩራት አውለብልባለች። ያ የለመድነውና ልብ የሚያሞቀው የኢትዮጵያዊነት ወኔና ጥበብ በታንዛኒያ ምድር በደመቀ ሁኔታ ታይቷል። ይህ ሽልማት የቬሮኒካ የታታሪነትና የጥንካሬ ውጤት ብቻ አይደለም። ይልቁንም የኢትዮጵያ ሙዚቃና ዜማ በአፍሪካ መድረክ ላይ ያለውን የማይናወጥ የበላይነትና ጥልቅ ተጽዕኖ ዳግመኛ ያረጋገጠ የታሪክ አሻራ ነው። ለቬሮኒካ እንኳን ደስ ያለሽ። ይህ ለጥበብ ያለሽ ፍቅርና ትጋት የሰጠሽ ተገቢው ክብር ነው። ለደጋፊዎቿ እንኳን ደስ አላችሁ። ጸሎታችሁና ድጋፋችሁ ዛሬ ለዚህ ትልቅ ውጤት አብቅቷታል። ለኢትዮጵያ ድል ለሀገራችን። የጥበብ ልጆችሽ በዓለም አደባባይ ስምሽን ማግነናቸውን ይቀጥላሉ። ይህ የድል ጉዞ ለቀጣይ ትልልቅ ዓለም አቀፍ ስኬቶች መነሻ እንደሚሆን አንጠራጠርም። የጥበብ ንግስቷ ቬሮኒካ አዳነ ወደፊትም በዜማሽ ዓለምን ስታስደምሚ ለማየት እንጓጓለን። እንኳን ደስ ያለሽ ቬሮኒካ፣ እንኳን ደስ አለ የኢትዮጵያ ሕዝብ። Ethiopia, can you please give a shout out to Ethiopia? We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa, thank you so much. Ethiopia! We did it! Best Female Artist of the Year, Veronica. I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa, thank you so much.